በምድር ላይ ድህነት ወንጀል የሚመስልባት አንዲት ሀገር አለች። ግብር የማይከፈልባት በየሶስት ሰው መካከል አንዱ ሚሊዮነር የሆነባት እና በአንድ ሰዓት የእግር ጉዞ ከዳር እስከ ዳር የምትጨርሷት ድንቅ ሀገር አለች። ፖሊሶች በየጥጋ ጥጉ ያሉባት የሌቦች ህልም የሆነችውና የቢሊዮነሮች ገነት ሞናኮ ነው የምንገኘው። ይቺ ጥቃቅን ሀገር እንዴት የዓለማችን የሀብት ማማ ለመሆን ቻለች? ዛሬ የናጠጡ ሀብታሞች የሚኖሩባት የሞናኮ አስገራሚ ምስጢሮች ዝርዝርን እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ወዝ ጉድ ኤቭሪባዲ፣ ዛሬም እንደተለመደው ወደ እናንተ ቀውጤና ቪዲዮችን ይዤላችሁ መጥቻለሁ። እኔ ካሮስ ነኝ። በአቢማክ ቻናል የተለያዩ ቪዲዮችን ጽድት ፍክት እመር ያሉ ቪዲዮ ቡም ያደርጋለን። ባለፈው ቪዲዮ በጣም ይቅርታ ብለናል። ክፍል ስለያዘ ነው። በአሁኑ ቪዲዮ ፈታ ነው ማድረጋችሁ የማይታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የቆዳ ስፋቷ በካርታ ላይ የማትታይ ግን ዓለምን የምታንቀጠቅጥ ሞናኮ በዓለማችን ከቫቲካን በመቀጠል ሁለተኛዋ ትንሿ ሀገር ናት። ጠቅላላ ስፋቷ 2.02 ስኩዌር ኪሎ ሜትር ብቻ ነው። ይህንን ስፋት በአይነ ህሊናችሁ ለመሳል ከአዲስ አበባ መስቀል አደባባይ ተነስታችሁ እስከ ካዛንቺስ ብትራመዱ አገሪቱን አቋርጣችሁ ትጨርሳላችሁ። ሞናኮ በጣም ጠባብ ከመሆኗ የተነሳ የራሷ አውሮፕላን ማረፊያ እንኳን የላትም። ነገር ግን ይቺ ጥቃቅን መሬት በዓለም ላይ ከፍተኛ የህዝብ ጥግግት ያለባት ቦታ ናት። በየአንድ ስኩዌር ኪሎ ሜትር ውስጥ ከ19000 በላይ ሰዎች ይኖራሉ። ይህም ማለት እያንዳንዱ ኢንች መሬት በወርቅ የሚለካ ሀብት ውድ ማለት ነው። ሌላኛው የቢሊዮነሮች ከተማ፣ ሚሊዮነር ካልሆንክ ብርቅ ነህ። በሞናኮ ውስጥ ከሚኖሩ 38000 ሰዎች መካከል 12000 በላይ የሚሆኑ ሚሊዮነሮች ናቸው። ይህ ማለት በአማካይ ከ3 ሰው አንዱ ሚሊዮነር ነው ማለት ነው። ከዚህም በላይ 13 የሚሆኑ በዓለም የታወቁ ቢሊዮነሮች በቋሚነት መኖሪያቸውን እዚህ አድርገዋል። በሞናኮ መንገድ ላይ ስትራመዱ የምታገኟቸው ሰዎች ተራ ሰዎች ሳይሆኑ ትልልቅ የዓለም ኩባንያ ባለቤቶች፣ ታዋቂ ስፖርተኞች እና የኪነ ጥበብ ሰዎች ናቸው። እዚህ ሀገር ድሃ ማለት በወር $10,000 የሚያገኝ ሰው ሊሆን ይችላል። ግብር የማይታወቅባት አገር፣ ታክስ ሃይቨን። የሞናኮ ትልቁ መስህብ የገቢ ግብር አለመኖር ነው። እንደ አውሮፓውያን አቆጣጠር በ1869 ልዑል ቻርልስ ሶስተኛ ግብርን ሙሉ በሙሉ ሰረዙት። ምክንያቱም የሞንቴ ካርሎ ካዚኖ የሚሰበሰበው ገቢ ሀገሪቱን ለማስተዳደር ከበቂ በላይ ስለነበር ነው። ዛሬም ድረስ በሞናኮ የሚኖሩ ሰዎች ከሚያገኙት ትርፍ ላይ አንድም ሳንቲም ለመንግስት አይከፍሉም። ይህ ህግ የዓለምን ቱጃሮች ሀብታሞችን ለማሸሽ ወደ ሞናኮ እንዲጎርፉ አድርጓቸዋል። ነገር ግን ይህን እድል ለማግኘት በሀገሪቱ ውስጥ ቋሚ ነዋሪ መሆን ግዴታ ነው። የዓለም ውዱ መኖሪያ ቤት $1 ሚሊዮን የጓሮ በር አታክልም። ከሞናኮ ቤት በመግዛት ለአንድ ተራ ሚሊዮነር እንኳን ከባድ ነው። በቅርብ መረጃ መሰረት $1 ሚሊዮን ይዞ ለሚመጣ ሰው የሚሰጠው የቤት ስፋት 15 ስኩዌር ሜትር ብቻ ነው። ይሄ ማለት አንድ ትንሽ አልጋና ጠረጴዛ የምታስገቡባት ክፍል ማለት ነው። በሞንቴ ካርሎ አካባቢ ያሉ የቅንጦት አፓርታሞች ዋጋቸው እስከ $400 ሚሊዮን ይደርሳል። ቤቶቹ ሙሉ በሙሉ ወደ ሰማይ ተቀልለዋል፣ ምክንያቱም መሬት የለም። እያንዳንዱ መስኮት ወደ ሰማያዊ ሜዲትራኒያን ባህር እንዲመለከት ተደርጎ ነው የተገነባው። ከባህር ላይ የተነጠቀ መሬት ተፈጥሮ ሞናኮ መሬት ስላነሳት መፍትሄው ባህሩን መግፋት ሆነ። ካለፉት ጥቂት 10 ዓመታት ወዲህ አገሪቱ ባህሩን በድንጋይና በአሸዋ በመሙላት ስፋቷን በ20% አሳድጋለች። ፎንቬን የተባለው መላው ሰፈር ሙሉ በሙሉ ባህር ላይ የተገነባ ነው። አሁን ደግሞ ፓርትነር የተባለ አዲስ ፕሮጀክት የተገነባ ሲሆን ይህም ለሀብታሞች ተጨማሪ የባህር ላይ ቪላዎች ለመገንባት ታቅዶ ነው። ይሄ የሰው ልጅ ተፈጥሮን በመገዳደር መሬት የፈጠረበት አስደናቂ የምህንድስና ውጤት ነው። በሞናኮ
ወንጀል መስራት ራስን ማጥፋት ነው። በየ100 ነዋሪዎች አንድ ፖሊስ አለ። ይህም በዓለም ላይ ከፍተኛ የፖሊስ ጥምረታ ነው። በመላው አገሪቱ በላቁ የካሜራ ቴክኖሎጂዎች 24 ሰዓት ትጠበቃለች። ማንኛውም ሰው ወደ አገሪቱ ሲገባና ሲወጣ በካሜራ ይመዘገባል። ለምሳሌ በሞናኮ መንገድ ላይ የጠፋ ቦርሳ ብታገኙ ሳትነኩ ለፖሊስ ብታሳውቁ ይሻላል። ምክንያቱም በሰኮንዶች ውስጥ ፖሊሶቹ ከጎናችሁ ይቆማሉ። ይህ ጥብቅ ጥበቃ ሀብታሞች በሰላም አልማዛቸውን አጥልቀው እንዲንቀሳቀሱ ያስችላቸዋል። በየዓመቱ በግንቦት ወር ሞናኮ የዓለም ስፖርት ማዕከል ትሆናለች። ታዋቂው የፎርሙላ 1 ውድድር የሚካሄደው ለዚህ ተብሎ በተሰራ ስታዲየም ሳይሆን በከተማዋ መደበኛ መንገዶች ላይ ነው። ማኪኖቹ በሰዓት ከ300 ኪሎ ሜትር በላይ በሆነ ፍጥነት በጠባብ መንገዶች ህንፃዎች መካከል ይከንፋሉ። በውድድሩ ቀን የቤቶች የበረንዶች እንደ ተመልካች ወንበር ያገለግላሉ። አንዱ በረንዳ ለውድድሩ ቀን ብቻ $20,000 ይከራያል። ሞናኮ የምትመራው በሉላን ቤተሰብ ነው። የግሪማልዲ ቤተሰቦች ከ1297 ዓመተ ምህረት ጀምሮ እስከ 729 ዓመታት ሀገሪቱን ሲመሩ ቆይቷል። ታሪኩ የሚጀምረው ፍራንሷ ግሪማልዲ የተባለ ሰው መነኩሴ ምስሉን በምልኩ በምሽጉ በር በመግባትና ጠባቂዎቹን በመግደል ቦታውን ሲቆጣጠር ነው። ዛሬም ድረስ የሀገሪቱ ምልክት ሰይፍ የያዙ ሁለት መነኩሴዎች ናቸው። አሁንም ላይ ልዑሉ አልበርት ሁለተኛ አገሪቱን በማብቃት እየመሩ ይገኛሉ። በሞናኮ ለመኖር የመኖሪያ ፍቃድ ማግኘት ይቻላል። ነገር ግን ዜጋ መሆን እጅግ በጣም ከባድ ነው። ከጠቅላላው 38,000 ነዋሪ ውስጥ ዜጎቹ 9,000 ብቻ ናቸው። ዜግነት ለማግኘት ቢያንስ ለ10 ዓመታት በአገሪቱ ውስጥ መኖር፣ ቋንቋውን መልመድ እና የልዑሉን ልዩ ፍቃድ ማግኘት ይጠይቃል። ዜጎች ከመንግስት ነፃ ቤት፣ ከፍተኛ ደሞዝ ያለው ስራና ሌሎች ልዩ ጥቅማ ጥቅሞችን ያገኛሉ። በሞናኮ ውስጥ የድህነት መስመር የሚባል ነገር የለም። ስራ አጥነት 0% አካባቢ ነው። መንግስት ለዜጎቹ ያለውን እንክብካቤ እጅግ ከፍተኛ ነው። በጎዳና ላይ የሚለምን ሰው ወይም የተበላሸ ልብስ የለበሰ ግለሰብ እዚህ ሀገር ላይ አታዩም። እያንዳንዱ ነዋሪ ቢያንስ መካከለኛ የሚባል ኑሮ እንዲኖረው ይደረጋል። ይህ ሁኔታ ሞናኮን በዓለም ላይ ብቸኛዋ ድሃ የሌለባት ሀገር ያደርጋታል። በሞናኮ ካዚኖ ስኩዌር ላይ ከቆማችሁ በዓለም ላይ ውድ የሚባሉ መኪኖችን ለማየት ደቂቃ አይፈጅባችሁም። ፌራሪ፣ ላምቦርጊኒ፣ ቡጋሪ፣ ማክለር እና ሮልስ ሮይስ እንደ ተራ ታክሲ በየቦታው ይቆማሉ። ቦታዎቹ መኪኖች በወርቅ የተለበጡ ወይም ልዩ ዲዛይን ያላቸው እዚህ ሀገር ተራ መኪና ለምሳሌ ቶዮታ፣ ይህ መንቀሳቀስ እንደ ድህነት ምልክት ሊታይ ይችላል። በሞናኮ ወደብ ላይ የሚቆሙት ጀልቦች ከመኪኖቹ በላይ ያስደምማሉ። እያንዳንዶቹ ጀልቦች ርዝመታቸው ከ100 ሜትር በላይ ሲሆን በውስጣቸው ሲኒማ ቤት፣ መዋኛ ገንዳ፣ ጂም እና የሄሊኮፕተር ማረፊያ አላቸው። የአንድ ጀልባ ዋጋ እስከ $500 ሚሊዮን ሊደርስ ይችላል። እነዚህ ጀልቦች ለሀብታሙ እንደ ተንቀሳቃሽ ቤተ መንግስት ያገለግላሉ። ይህ ካዚኖ የሞናኮ ምልክት ነው። በ1863 የገነባው ይህ ህንፃ እጅግ ያጌጠና ጥንታዊ ነው። ነገር ግን የሚገርመው ነገር የሞናኮ ዜጎች እዚህ ካዚኖ ውስጥ ገብተው ቁማር እንዳይጫወቱ በህግ ተከልክሏል። ይህም የሆነው ዜጎች ሀብታቸውን በቁማር እንዳያባክኑና ስራ ላይ እንዲያተኩሩ ለማድረግ ነው። ካዚኖዎች የተሰራው ቱሪስቶች ገንዘባቸውን እንዲያፈሱበት ብቻ ነው። በዕለት ተዕለት የተገነባው ወደ ሜዲትራኒያን ባህር አሽቅቦ የሚመለከተው ይህ ሙዚየም በዓለም ላይ ታዋቂ ነው። በውስጡ 4000 በላይ የአሳ ዝርያዎች፣ የባህር ውስጥ ፍጥረታት ይገኛሉ። ሙዚየሙ የባህር ሳይንስ ውስጥ ምርምር ማዕከልም ጭምር ሲሆን ታዋቂው ሳይንቲስት ዣክ ኩስቶ ለብዙ ዓመታት መርቶታል። ሞናኮ የራሷ የሆነ ትልቅ ጦር ሰራዊት የላትም። ለክብር የሚቆሙ ጥቂት ዘበኞች ብቻ አሏት። ነገር ግን ከፈረንሳይ ጋር ባላት ልዩ ስምምነት መሰረት ማንኛውም ሀገር ሞናኮ ቢወር ፈረንሳይ ሙሉ ጦርነቱን የመርከብ ግዴታ አለባት።
ሞናኮ ሰላማዊ ሀገር ብትሆንም በፈረንሳይ ጥላ ስር የሆነች ሀያል ናት። በሞናኮ ውስጥ የሚሰሩ አብዛኞቹ ሰዎች ነዋሪዎች አይደሉም። በየቀኑ ከ50,000 በላይ ሰራተኞች ከጎረቤት ሀገራት ፈረንሳይና ጣሊያን በባቡርና በመኪና ወደ ሞናኮ ለስራ ይመጣሉ። ምክንያቱም በሞናኮ ውስጥ ቤት ተከራይቶ መኖር ለተራ ሰራተኛ የማይታሰብ ነው። እነዚህ ሰራተኞች በሞናኮ ሰርተው ምሽት ላይ ወደ ሀገራቸው ይመለሳሉ። የጫጫታና የሰላም ህግ። በሞናኮ ሰላም እጅግ የተከበረ ነው። በመንገድ ላይ ጮክ ብሎ መናገር፣ በመኪና ጥሩምባ መጮው ወይም ከፍተኛ ድምጽ ያለው ሙዚቃ መክፈት ያስቀጣል። እንዲሁም የቤት እንስሳት ለምሳሌ ውሾች ከጮሁ ባለቤቶቻቸው ከፍተኛ ቅጣት ይጠብቃቸዋል። ሀብታሞች ባለቤቶቻቸውን ከፍተኛ ቅጣት ይጠብቃቸዋል። ሀብታሞች ሰላም ይወዳሉ፣ መንግስት ደግሞ ያንን ሰላም በህግ ያረጋግጣል። የሞናኮ ባንዲራ በኢንዶኔዥያ ባንዲራ ጋር 100% ተመሳሳይ ነው። ሁለቱም ሁለት አግድም መስመሮች ቀይና ነጭ አሏቸው። ልዩነቱ የሞናኮ ባንዲራ ትንሽ ጠበብ ማለቱ ነው። ይህም በዓለም አቀፍ መድረኮች ላይ ብዙ ጊዜ ግራ የምታጋባ ይፈጥራል። የሞናኮ ቱጃሮች በትራፊክ መጨናነቅ ውስጥ መቆየት አይታሰብም። ከሞናኮ ወደ ፈረንሳይ ኒስ በአውሮፕላን ማረፊያ ለመሄድ በየ15 ደቂቃው የሚነሱ ሄሊኮፕተሮች አሉ። በ7 ደቂቃ ውስጥ መድረስ የሚፈልጉበት ቦታ ያደርሷቸዋል። የአንድ መንገደኛ ጉዞ ዋጋም 150 ዩሮ በላይ ነው። በሞናኮ ሰዎች በአማካኝ እስከ 89 ዓመት ይኖራሉ። ይህም በዓለም ላይ ካሉ ከፍተኛ የህይወት ዘመን ርዝመቶች አንዱ ነው። ለዚህም ደግሞ ንጹህ አየር፣ ጥራት ያለው ምግብ እና የዓለም ምርጡ የጤና አገልግሎት ዋነኛ ምክንያቶች ናቸው። በሞናኮ ያሉ ትምህርት ቤቶች በዓለም እጅግ ዘመናዊ የሚባሉ ናቸው። ተማሪዎች ከአንድ በላይ ቋንቋዎች ፈረንሳይኛ፣ እንግሊዝኛ፣ ጣሊያንኛ እንዲያውቁ ይደረጋል። የትምህርት ክፍያቸውም እጅግ ውድ ቢሆንም የሚሰጠው ዕውቀት ግን ተማሪዎች ለዓለም አቀፍ አመራር የሚዘጋጅ ነው። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።